ከባለ አንድ መኝታ እስከ ባለ 3 መኝታ አለን 35% ነው ዲስካውንት ያደረግነው የተፈጥሮ ብርሃን ታገኛለህ በየትኛውም ዳይሬክሽን ብትገዛ ቀጥታ ቪው ያለው ቤት ታገኛለህ ውል ከታሰረ በኋላ የሲሚንቶ የማቴሪያል ጭማሪ ተደርጎ ማስተካከያ አይደረግም በፍሎር 3 አባወራ ብቻ ነው ያለው ሊፍት አሳንሰሮች አሉ ሌላኛው ጋርቤጅ ቹት ይኖረዋል ከርሰ ምድር ውሃና ህንጻው አጠቃላይ ኮሙናል የሆነ ትራንስፎርመር ይኖረዋል መብራት ሲጠፋ መቆራረጥ ደግሞ ለመታደግ ባክአፕ ጄነሬተር ይኖራል ለደስታም ለሀዘንም የሚሆን ጋራ ሼራስ ይኖራል ስመጥር የሆኑ ትምህርት ቤቶች እዚህ አካባቢ ነው ያሉት ስኩል ኦፍ ቱሞሮ አጠቃላይ ትምህርት ቤቶች የሃይማኖት ተቋማቶች እዚህ ጋር ስላሉ ለኢንቨስትመንት እና ለክራይ በጣም ተመራጭ ነው ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል ፈጣሪ ይመስገንኛ በጣም ሰላም ነን ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሐሳቦችን የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደናንተ በማቅረብ ይታወቃል እንግዲህ ዛሬም ለናንተ ይጠቅማል ብለን ያሰብነው መረጃ ወደናንተ ለማድረስ በቴምር ፕሮፐርቲስ ተገኝተናል ቴምር ፕሮፐርቲስ እንግዲህ የተለያዩ ቤቶችን በመገንባት ለደንበኞች በማስረከብም እንዲሁም አሁንም በግንባታ ላይ የያዛቸው ቤቶች አሉ እነዚህ ቤቶች ዋጋቸው ምን ያህል ነው የትስ ነው የተገነቡት አከፋፈላቸው ምን ይመስላል ያለውስ ዲስካውንት ምን ያህል ነው ሙሉ መረጃውን የምንጠይቅላችሁ ስለሆነ ፕሮግራሙን ከመጀመሪያ እስከ መጨረሻው መከታተል ለቤታችን አዲስ ይሆናችሁ ላይክ ሼር ሰብስክራይብ በማድረግ እና አይነት ጠቃሚ መረጃን ወደናንተ የሚያደርሰው ነው ስለ ቢዝነስ ሚዲያ ተቀላቀሉ አብራችሁን ቆዩ ሰላም መስቀለ እንኳን ወደ ቢሮአችን ስለመጣ እንኳን ደህና ቆያችሁ መልካም ቁጭ በል አረፍ እሺ ቴንክ ዩ እንኳን በድጋሚ ወደ ቢሮአችን ስለመጣ እንኳን ደህና ቆያችሁ እንግዲህ በስለ ቢዝነስ ሚዲያችን በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን እየቃኘን ለቤተሰቦቻችን በማቅረብ እንታወቃለን ለዚህ ሳምንት ደግሞ ቴምር ሪል ስቴት መርጠናል ቴምር ሪል ስቴት እንግዲህ የተለያዩ ፕሮጀክቶችን በተለያዩ ሳይቶች ላይ እየሰራ እንደሆነ እናውቃለን እስኪ ምናልባት እንደ አዲስ ዛሬ ልንጠይቃችሁ መተናል ምን አዲስ ነገር አለ ራስን ከማስተዋወቅ ጀምረህ እንቀጥል መልካም መጀመሪያ ራሴን ላስተዋወቅ ዳርግ ይባላል ቴምር ሪል ስቴት የሽያጭ ክፍል ባለሙያ ነኝ ጥሩ ሰዓት ላይ ነው የመጣችሁት ያው የአዲስ ዓመት ዲስካውንት አድርገን እስከ 35% ዲስካውንት አድርገን ባለንበት ሰዓት ነው የመጣችሁት በጣም ጥሩ እሺ እንግዲህ አሁን ባለንበት 35% ዲስካውንት ብለህ እያልከኝ ያለው ከየትኛው ሳይታችሁ ላይ ነው ወይ ደግሞ ጠቅላላ ባለው ሽያጭ ላይ ነው ይለያያል አሁን 35% ያደረግነው አያት አካባቢ ያለው ግንባታውን ከፍ ያለ ኦልሞስት በስትራክቸር ደረጃ ካየነው 80% እና ከዛ በላይ የደረሰ ሳይታችንና 40% የደረሰ ሳይታችን በአያት አካባቢ ያሉ ሁለት ሳይቶች አሉ እዛ ጋር ነው ቅናሽ ያደረግነው ሌሎች አማራጮችም አሉን እስከ 30% ዲስካውንት የተደረገባቸው በፒያሳ በሶማሌ ተራና በኃይሌ ጋርመንትም አሉን እንዲሁም በተጨማሪም የንግድ ሱቃችን ላይ 25% ዲስካውንት አድርገናል አድዋ 00 ያለው ሱቃችን ማለት ነው በጣም ጥሩ ብዙ ሳይቶችን ነው እየነገርከኝ ያለውና እነዚህን ሁላ ሳይቶች ስትገነቡ አንደኛ ምን ያህል ጊዜ ወሰዳችሁ ያ ማለት በምን ያህል ጊዜ ቆይታ ነው እነዚህ ቤቶች ሊገነቡ የቻሉት አንድ ሁለተኛ ደግሞ ኢቭን ወደ ሴክተሩ ቴምር ከገባ ምን ያህል ጊዜ ሆነ መልካም ቴምር ፕሮፐርቲስ እንግዲህ ወደዚህ ሴክተር ከገባ 8 ዓመት አስቆጥሯል በ8 ዓመት እንግዲህ 7 ሳይቶች አስረክቧል ማለት ነው በለቡ 2 ሳይቶች አጠና ተራ በአያት እንዲሁም ደግሞ በሳሪስ አስረክቧል ማለት ነው ያ ማለት በአቨሬጅ ሲታይ በእያንዳንዱ ዓመት አንድ ሳይት አንድ ፕሮጀክት አስረክቧል ማለት ነው ሬዚደንታል እና ሚክስድ ዩዝ አፓርትመንት አስረክቧል ማለት ነው አብዛኞቻችን ሳይቶች ከተጀመሩ እንግዲህ የአያት አካባቢ መለስ 80% ስትራክቸሩ የደረሰ በ8 ወር ነው 80% ደረሰው G+10 አፓርትመንት ነው ፕላስ ቴራስ ማለት ነው አሁን ላይ 8ኛ ጨርሰን ወደ 9ኛ እየሄድን ነው በተመሳሳይ አንዳንዶቹ ሳይቶችም በዚህ ፍጥነትም ከዚህ በተሻለ ፍጥነትም የሚሰሩም አሉ እንደው እናንተ ጋር በተለያዩ ሳይቶች አሁን በመነግረኝ ሳይቶች ላይ ያሉት የካሬ አማራጮች ዝቅተኛ ቢባል ምን ያህል ነው ከፍተኛ ቢባልስ ምን ያህል ነው ተሽጣው ካለቁት ውጪ መልካም በየሳይቱ ባለ 1 ባለ 2 ባለ 3 መኝታ አለን ማለት ነው አያት አካባቢ ትንሹ ከ86 ካሬ ጀምሮ እስከ 137 የካሬ አማራጭ አለን በፒያሳ አካባቢ ከ63 እስከ 146 ሶማሌ ተራ ላይ
ከ111 እስከ 121። ሌላኛው ደግሞ በኃይሌ ጋርመንት አፍሪካ ሲዲሲ ፊት ለፊት ያለው ሳይታችን ኦልሞስት 90% ሽጠን ጨርሰናል። ግንባታውን ከፍ ያለ ስለሆነ እና አንድ የካሬ አማራጭ ነው። ባለ 3 መኝታ 139 ካሬ ብቻ ይቀረናል እዛ። በጣም ጥሩ። እሺ እንግዲህ እነዚህን የካሬ አማራጮች በዋጋ ብንቀይራቸው ዝቅተኛ ካልከኝ ጀምሮ እንደየሳይቶቹ ዋጋቸውን ብትነግረኝ። እንግዲህ 86 ካሬ ባለ 2 መኝታ አያት ላይ ያለን አጠቃላይ ዋጋው 8 ሚሊዮን ይሆናል ማለት ነው። አያት ላይ ባለ 2 እና ባለ 3 መኝታ ብቻ ነው ያለን ማለት ነው። ሁለት አማራጭ ነው ያለን። ባለ 3 መኝታው ከ10 ሚሊዮን እስከ 13 ሚሊዮን አማራጭ አለን ማለት ነው። ያ ማለት ከ106 ካሬ እስከ 137 ካሬ አማራጭ አለን። በጣም ጥሩ። ስለዚህ እነዚህን ሁለት አማራጮች ተጠቅሞ ሰው እንደየፍላጎቱ መግዛት ይችላል ማለት ነው። አሁን የነገርከኝ ዋጋ ጠቅላላ ዋጋው ነው ወይስ ዲስካውንት? ቅድም ያልከኝ አጠቃላይ ዋጋው ነው ይሄኛው። ኦኬ። ዲስካውንት ቢደረግስ? ዲስካውንት ሲደረግ አሁን ከነገርኩ ዋጋ አሁን ለምሳሌ ባለ 2 መኝታውን ራፍ ካልኩሌሽን ብንጠቀም አያት ላይ ያለው ሳይታችን ማለት ነው ከ8.1 ሚሊዮን የነበረው አንድ 100% ለሚከፍል 5 ሚሊዮን 300 ሺህ ብር ይሆናል ማለት ነው። ባለ 3 መኝታው ደግሞ አጠቃላይ ዋጋው 10 ሚሊዮን የነበረው ከዲስካውንት በኋላ በ6 ሚሊዮን 500 ሺህ ብር ይሸጣል ማለት ነው። ይሄ ግን 100% ለሚከፍል ነው። 40% ለሚከፍል በከፈሉት ላይ 20% ዲስካውንት እናደርጋለን። በፕሮግረሱ መሰረት ልክፈል ለሚል ሰው ደግሞ 10% ቅድመ ክፍያ ከፍሎ ቤቱ እስኪረከብ ድረስ ግንባታ ፕሮግረሱ እያየ የሚከፍለው አማራጭ አለን ማለት ነው። ይሄም ለደንበኛው ምንድነው ጠቀሜታ የሚሆነው? ግንባታውን እያየ በፕሮግረሱ መሰረት በአይኑ አይቶ የሚከፍለው አማራጭም አለን ማለት ነው። ይሄ አያት ላይ ብቻ ነገርኩ እንጂ ሱማሌ ተራ ኃይሌ ጋርመንት እና ፒያሳ ላይ ሊሴ ገብረ ማርያም ትምህርት ቤት አጠገብ ያለን እዛ ጋም ተመሳሳይ ነው ያለው። ሱማሌ ተራ ላይ ኢትዮ አሊያንስ ስኩል አጠገብ ላይ ያለ ስትራክቸሩ ኦልሞስት የጨረሰን G+16 የሆነ ህንፃ አለን። በፍሎር 3 አባወራ ብቻ ያለው ግንባታ ስትራክቸራሊ ኦልሞስት ወደ 85% የተጠናቀቀ ቤት አለን እዛ ማለት ነው። ባለ 3 መኝታ ነው። የካሬ አማራጮቹ ከ111 እስከ 123 የካሬ አማራጭ አለን። እዛ ጋም እንግዲህ አንድ ለሚከፍሉ 30% ዲስካውንት እናደርጋለን ማለት ነው። አጠቃላይ ዋጋው 12 ሚሊዮን የነበረው አፍተር ዲስካውንት በ8.4 ሚሊዮን የሚሸጥ ይሆናል ማለት ነው። ቀስ እያልኩ ልክፈል ለሚልም እንደዛ አማራጭ አለን። ከዛ ደግሞ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ አለን ማለት ነው። ከ63 ካሬ እስከ 146 ካሬ አለን። እዛ እንደነገርኩ ዲስካውንቱ እንግዲህ አንድ ለሚከፍል 30% ዲስካውንት አሊያም ደግሞ ቀስ እያልኩ ልክፈል ለሚልም እንደ ደንበኛ ፍላጎት የሚከፍሉት አማራጭም አለን። ሌላ ደግሞ እንደ አራተኛ ኦፕሽን አፍሪካ ሲዲሲ ጋርመንት ላይ ፊት ለፊት ላይ ያለ ስትራክቸሩ ያለቀ ፓርቲሽን እንደዚህ ቻክ እየተቀባ ያለ በአንድ ዓመት ውስጥ የምናስረክበው ባለ 3 መኝታ አለን። እዛ ጋር ዋጋው አጠቃላይ 14 ሚሊዮን ነው። እንግዲህ ይህንን 10% ከፍሎ ቀሪው በፕሮግረስ የሚከፍሉት አማራጭ አለን። ሌላኛው ደግሞ 40% ቅድመ ክፍያ ሲከፍሉ 20% በከፈሉት ላይ የሚያገኙበት አማራጭ አለን። ሌላኛው ደግሞ 100% ሲከፍሉ አንድ ለሚከፍል ደግሞ 30% ዲስካውንት እናደርግለታለን ማለት ነው። ያ ማለት 14.4 ሚሊዮን የነበረው ዋጋ አንድ ለሚከፍል በ10 ሚሊዮን እንሸጠዋለን። የ4.4 ሚሊዮን ዲስካውንት ነው የሚያገኘው ማለት ነው። ሚኒስትሩ በተመሳሳይ መልኩ አያት ላይም ፒያሳ ላይ ሁሉም ሳይቶቻችን በዚህ ደረጃ ነው እንግዲህ ዲስካውንት ላይ ያለ ነው ለተወሰነ ቀናት የሚቆይ። በጣም ጥሩ። እሺ አሁን እንግዲህ አንደኛ የካሬ አማራጩን ነግረኸኛል፣ ዋጋቸውንም ነግረኸኛል፣ ስፋታቸው ያለውን ይዞታ ለመረዳት ችያለሁ። ነገር ግን ዴሊቨሪ ታይማቸው እንደየሳይቶቹ የተለያየ ነው ብዬ አሰብኩኝ። እነዚህን ሳይቶች የኛው ሳይት በዚህ ያህል ጊዜ ይረከባል፣ ይሄ ደግሞ በዚህ ያህል ጊዜ ይረከባል ብለህ ብትገልጽልኝ። መልካም፣ በጣም ጥሩ። ከ3 ከፍዬ ነው ማሳይ። አብዛኞቻችን ሳይቶቻችን በአንድ ዓመት የምናስረክባቸው ናቸው። አያት ላይ ያለን፣ ኃይሌ ጋርመንት ላይ ያለን፣ ሱማሌ ተራ ላይ አለን ያልኩ ማለት ነው። ሌላኛው በ2 ዓመት የምናስረክበው አለ። ሌላኛው ደግሞ በ2 ዓመት ተኩል የምናስረክበው አለ። በአንድ ዓመት የሚረከቡት ኦልሞስት ግንባታ ፕሮግረሳቸው ከ80 እስከ 90% የተጠናቀቁ ናቸው። እነዚህ የሀያቱና የጋርመንት ናቸው ማለት ነው። የጋርመንትና የሱማሌ ተራው ከ80 እስከ 90% ባለው ሬንጅ ስለሆነ አሁን ይህንን ነው በአንድ ዓመት እናስረክባለን። በ35% ዲስካውንት ሽያጭ ያወጣ ነው። ሌላኛው ትንሽ ሪሊፍ ለሚፈልጉ ደግሞ ብዙ የማይቸኩል ደግሞ በ2 ዓመት የሚረከቡት እዛው አያት ላይ ወደ ፈረስ ቤት መሄጃ ላይ ያለ
ፕሮጀክታችን አለ እሱ ደግሞ 40% ኦልሞስት የደረሰ ነው G+15 ነው 5ኛ ፍሎር ላይ ነው ያለው ፕሮግረሱ ማለት ነው ሌላኛው ቀደም የነገርኩ የሃይሊ ጋርመንቱ በአንድ አመት የምናስረክበዋለን ተመሳሳይ የሶማሌ ተራ በአንድ አመት ተኩል የምናስረክበው ኦልሞስት 85% ስትራክቸር ያለቀለት ነው ይገርማል እዛ አካባቢ በፍሎር 3 አባወራ ብቻ ነው ያለው ጥሩ የሚባል ቦታ ነው ያለው የፒያሳው ፒያሳ ሊሴ ገብረማርያም ትምህርት ቤት አጠገብ አለን ብያለሁ እዛ 3 ሳይቶች አሉን በሁለት አመት ተኩል ነው የምናስረክበው በጣም ጥሩ እንግዲህ ቤቶቹ ዋጋቸው ዴሊቨሪ ታይሙን በጣም ጥሩ በሆነ መልኩ ገልጸህልናል ከዚህ በመቀጠል አንድ ሰው ቴምር ሪል ስቴት ይረዳ ቢባል ያው እንደ ሀገር ካሉን በጣም ብዙ ሪል ስቴቶች ቴምር በዚህ ይለያል የምትለው ነገር አለ በጣም አሪፍ እንግዲህ ያው እንዳነሳው ሀገራችን ላይ ከረንትሊ ባለው አፕዴት ወደ 600 ላይሰንስ የሆኑ ሪል ስቴት አልሚዎች አሉ ሶ እንደ ደንበኛ ማየት ያለበት ነገር አለ ቴምር ሪል ስቴት ከማርኬቱ ለየት የሚያደርገው አንድ ሲንግል አፓርትመንት ነው የሚገነባው ያ ማለት ገና ቁፋሮ ላይ ያለ ገዛህም መጨረሻ 90% ደርሶ ገዛህ ዞሮ ተፈጥሮ ብርሃን ታገኛለህ በመራብም በየትኛውም ዳይሬክሽን ብትገዛ ቀጥታ ቪው ያለው ቤት ታገኛለህ ሌላኛው ዴሊቨሪ ታይም ነው በ8 አመት እንግዲህ 7 ሳይቶችን አስረክቧል በእያንዳንዱ አመት አንድ ሳይት በአቨሬጅ አንድ ፕሮጀክት አስረክቧል ማለት ነው ይሄ ነው ዋናው ፖይንቱ ሌላኛው ደግሞ ምንድነው የሚሆነው ውል ከታሰረ በኋላ የሲሚንቶ የማቴሪያል ጭማሪ ተደርጎ ማስተካከያ አይደረግም የዋጋ ሪቪዥን አይደረግም ይሄም ከአብዛኞቹ ሪል ስቴቶች ለየት የሚያደርገው ይመስለኛል በአራተኛ ነጥብ መጠቅስልህ ምናልባት መረጃው ይኖርሃል ከ2-3 ሳምንት በፊት በአርኪ ኢቨንት ኦርጋናይዘር የተዘጋጀ ኢትዮ ሪል ስቴት አዋርድ ነበረ ማለት ነው ቴምር ሪል ስቴት እንግዲህ በአንደኛ ደረጃ ነው በአፎርደብል ፕራይስ በሚባል ሽልማቱን ያገኘው ማለት ነው ይሄም ጉልህ ማሳያ ይመስለኛል ከሌሎቹ በምን እንደሚለይ ማለት ነው ከብዙ ተፎካካሪዎች እንግዲህ በአንደኛ ደረጃ ነው የምስጋናና የዋንጫ ሽልማት ነው የተቀበለው እንግዲህ እነዚህን ልዩነቶች እንደ ልዩነቶች ጠቅሰናል ምናልባት እንግዲህ ያልተጠቀሱ ቤተሰቦቻችን መስማት አለባቸው ብለህ የምትላቸው ሀሳቦች ካሉ ጥቀስልንና ወደ ማጠቃለያው እንሄዳለን በጣም ጥሩ ሀሳብ ማቀርበው ምንድነው ዲስካውንቱ ለአንድ ሳምንት ብቻ ነው የሚቆየው እንግዲህ ኢንቨስት ማድረግ ለሚፈልጉ ተለብለው ኮንታክት ቢያደርጉን ተጠቃሚ መሆን ይችላሉ በጣም ጥሩ እንግዲህ ያው ወደ ኋላ ልመልስ ነው ከይቅርታ በጣም ጥሩ ምንድነው ይሄ አሁን ለሳምንት ይቆያል ያልከኝን ዲስካውንት አፍተር ዲስካውንት ያ የነገርከኝን ዋጋ ዲስካውንት ካደረጋችሁ በኋላ ባለ 2 መኝታ በ5.3 እየሸጥን ነው ብለኛል እሱን ነገር አንደኛ ዝቅተኛ እያልክ ያለውን በቴምር ሪል ስቴት እንግዲህ እንደ ሀገርም ተመጣጣኝ ዋጋ ቤቶችን በማቅረብ መሸለማችሁን ነግረኛል እስኪ እነዚህ ዝቅተኛ ያልካቸውን እናንተ በዝቅተኛ የሚሸጡትን ዋጋዎች ንገረኝ የሚቀንሰው እንግዲህ አሁን ቀድም የነገርከኝ 5.3 ሚሊዮን የምንሸጠው በአያት ነው አያት እንግዲህ እዛ አካባቢ ለኑሮ በጣም ተመራጭ ነው ላከራየው ልሽጠው ብትለው ሬንታል ቫልዩ እና ሪተርን ኦፍ ኢንቨስትመንቱ ሃይ ነው እዛ አካባቢ እዛ 35% ነው ዲስካውንት ያደረግነው ማለት ነው ባለ 2 መኝታ 88 እና 86 ካሬ ነው አሁን ዲስካውንት ያደረግነው አጠቃላይ ዋጋው 8.1 ሚሊዮን የነበረው 5.3 ሚሊዮን እየሸጥን ነው ማለት ነው ይሄኛው ግን አንዲ 100% ለሚከፍል ነው አይ 100% አልከፍልም እጄ ላይ የተወሰነ አለ ለሚል ደግሞ 40% ከሞላለት 20% ላይ በከፈሉት ላይ ቅናሽ እናደርጋለን ማለት ነው ሌላኛው ደግሞ ቀደምም እንደነገርኩ 10% ቅድመ ክፍያ ከፍሎ ግንባታውን ያየ በፕሮግረስ መሰረት የሚከፍሉት አማራጭ አለ ማለት ነው ሌላኛው ደግሞ ያው ባለ 3 መኝታም አለን 6.5 ሚሊዮን አለን 7.9 ሚሊዮንም አለን ማለት ነው 6.5 ባለ 3 መኝታ ባለ 3 6.5 100% ለሚከፍል የት ነው እሱም አያት ጋር ነው ያለው አያት ወደ ፈረስ ቤት በሚወስደው መስመር አስፋልት ዳር ላይ ነው ያለው 6.5 ባለ 3 መኝታ አያት ላይ 6.5 100% ለሚከፍል ባለ 3 መኝታ አያት ላይ አለን ማለት ነው ኦኬ ምን ያህል ነው የግንባታው ፕሮሰስ ግንባታ ደረጃው 40% በስትራክቸር ደርሷል ቀደም ነካክቼልህ ነበር G+15 ህንጻ ነው ፕላስ ቴራስ ነው 3 ቤዝመንት አለው እና ኮመን ቴራስ ይኖረዋል ማለት ነው ይሄኛው ነው እንግዲህ 10 ሚሊዮን የነበረው በ6.5 አንዲ ለሚከፍል የምንሸጠው ሌላኛው ደግሞ በምን ያህል ጊዜ ነው ማለት ነው የሚረከቡት በ2 አመት የሚረከብ በ2 አመት በአንድ አመት የሚረከብ አማራጭ ደግሞ ካልክ እዛው ላይ ባለ 3 መኝታ አለን ባለ 3 መኝታው እንግዲህ አጠቃላይ ዋጋው 12 ሚሊዮን ነው 35% ቅናሽ ሲደረግበት በ7.9 ሚሊዮን ይሸጣል ማለት ነው አሁንም ቀድም የጠቀስኩ አማራጭ 40% ለሚከፍልና
10% ብቻ ከፍሎ በፕሮግረስ ለሚከፍልም በራችን ክፍት ነው። በጣም ጥሩ። ባለ 3 6.5 ሚሊዮን ጠቅላላ ክፍያ ካልከኝ ባለ 3ቱ ላይ ዲስካውንት መሆኑን ተረዳው። ከዛ በታችስ የለንም እዛው ሳይት ላይ ባለ 1 ኦር ስቱዲዮ ከዚህ ዋጋው ሊቀንስ የሚችል ምናልባት ትንሽ የፋይናንስ እጥረት ያለበት ሰው አማራጭ የሚወስድበት የላችሁ? መልካም እንግዲህ ባለ 1 መኝታ ለሚፈልግ ፒያሳ ነው አማራጭ የምንሰጠው ማለት ነው። ፒያሳ ላይ 6.9 ሚሊዮን ባለ 1 መኝታ 63 ካሬ አለን ማለት ነው። በ2 ዓመት ተኩል የሚረከቡት ነው የሚሆነው። አንዴ ለሚከፍል በ4.8 ሚሊዮን ይሸጣል ባለ 1 መኝታው። 30% ለሚከፍል ደግሞ 25% ዲስካውንት እናደርግለታለን። አይ ለሚል ደግሞ 10%ቱ 690 ሺህ ብር ከፍሎ ቀሪው እስከ 30 ወራት ያለምንም የዋጋ ጭማሪና ወለድ የሚከፍለው አማራጭ አለን ማለት ነው። በጣም ጥሩ። 30 ወራት ማለት ያው 2 ዓመት ከ6 ወር። ኦኬ። በጣም ሰፊ ማብራሪያ ወስደናል። ሰፊ ሰዓት ወስደንም ስለጠየቅነህ ጥያቄዎች ያለምንም ቅሬታ ኦር ደከመኝ ሳትል ሙሉ ማብራሪያ ሰጥተናል። አሁን ደግሞ በምትሰሯቸው ቤቶች ኦር ደግሞ በእያንዳንዱ ሳይቶቻችሁ ላይ ያው ሳይት መምረጥ ይኖራል። እናንተ በምትመርጧቸው ሳይቶች ዙሪያ ኦር ራሱ ህንፃውም ላይ ምን አይነት መሰረታዊ የሆኑ ለማህበረሰቡ የሚሆኑ አገልግሎቶች ይኖራሉ? በጣም አሪፍ። እንደ ሪል ስቴት አልሚ ያለበት የተመረጠበት ሎኬሽን ብቻ ሳይሆን እዛ አካባቢ ምን አይነት ማህበራዊ አገልግሎቶች ሰርቪስ ሴንተሮች አሉ የሚባለው ነገር ነው። እንግዲህ በጣም አፕሪሺየትድ የሚሆን ቫልዩ ኦቨር ታይም አፕሪሺየት የሚሆን ቫልዩ እንዲኖረው የሚያደርገው ይሄ ነውና አብዛኞቻችን ሳይቶች ላይ በጣም ስመጥር የሆኑ ተቋማት አሉ ማለት ነው። የትምህርት የሃይማኖትና ሌላ የመንግስት ተቋማት አሉ ማለት ነው። አያት እንደሚታወቀው እንግዲህ እዛ አካባቢ በጣም ነፋሻማ ስለሆነ ለመኖሪያ በጣም ተመራጭ ነው። የሃይማኖት ተቋማት ትምህርት ቤቶች አሉ። ሌላኛው የፒያሳው ላይ ሊሴ ገብረ ማርያም ትምህርት ቤት አለ። ጥቁር አንበሳ ሆስፒታል፣ ፍሬንድሺፕ ፓርክ፣ ሚኒስተር መስሪያ ቤቶች አሉና ያ ማለት የሪሴል ቫልዩና ለመኖሪያም ምቹ ነው የሚያደርገው። ሁሉም ፕሮጀክታችን ደግሞ አስፓልት የያዙ ናቸው። ይህ ደግሞ ለቀን ቀን ክንዋኔ ለስራ በጣም አመቺ ይሆናሉ ብዬ አስባለሁ። ሌላኛው ደግሞ እንግዲህ ዘመናዊ ሊፍት ይገጠምበታል። አሳንሰሮች አሉ ማለት ነው። ሌላኛው ጋርቤጅ ቹት ይኖረዋል። ከርሰ ምድር ውሃና ኤሌክትሪክ ይኖረዋል ማለት ነው። ህንፃው አጠቃላይ ኮሙናል የሆነ ትራንስፎርመር ይኖረዋል። መብራት ሲጠፋ መቆራረጥ ደግሞ ለመታደግ ባክአፕ ጄኔሬተር ይኖራል። ለደስታም ለሀዘንም የሚሆን የጋራ ሰገነት ወይ ደግሞ ቴራስ ይኖረዋል። ይህንን ስለሚያካትት ስታንዳርድ የሚባል አፓርትመንት ነው እየገነባን ያለ ነው ማለት ነው። በጣም ጥሩ። ምናልባት እንግዲህ እነዚህን አሁን ያልከኝን መረጃዎችን ቦታው ላይ ሄደን ማየት እንድንችል በአካል ብንሄድ በጣም ጥሩ። ቢሮ ላይ በጣም ጥሩ ቆይታ ነበረ። ቢሮ በነበረንም ቆይታ ያሏችሁን ሳይቶች እያንዳንዳቸውን ፕሮግረሳቸውን ነግረህናል። አሁን ደግሞ ኦልሬዲ ወደ ሳይት ወጥተን ነው ያለነው። ያለንበት አካባቢ ምን ይባላል? እዚህ ያሏችሁ ሳይቶች እንደየደረጃው ንገረን። መልካም። እንግዲህ አሁን አያት ላይ ነው ያለነው። አያት አደባባይ ይዘን ወደ ሎሚያት በሚወስደው መስመር ላይ ነው ያለነው። እንግዲህ እዚህ አካባቢ በጣም ቴምር ስሙ ይታወቃል። ገንብቶ ያስረከባቸው የምታየው ነጩ ሰው እየኖረበት ያለ ያ ህንጻ አለ። ከዛ በፊት ያለው በቅርቡ ሰው የተረከበው አለ። 2 ሳይት አስረክበናል ማለት ነው። አደባባይ ላይ ያለ አለን። አሁን ላይ 35% ቅናሽ ያደረግንበት ይሄ ይመስላል ማለት ነው። ህንጻው እንደምታየው 9ኛ ፍሎር ላይ ነው ያለው። የመጨረሻና ቴራስ ነው የሚቀረው ማለት ነው። ስትራክቸራሊ እንግዲህ 85% የተጠናቀቀ ነው ማለት ነው። አሁን እዚህ ጋር እንግዲህ የመንግስት አዋጆች አሉ። አንደኛው ምንድነው ግንባታ 85% የተጠናቀቀ የሚባለው ሪኳየርመንት ያሟላል። ሌላኛው ደግሞ ምንድነው ኮሪደር መስመር አስፓልት ዳር ላይ ስለሆነ እንግዲህ ምንም ጊዜና አማራጭ የሚሰጠን አይደለም። በአንድ አመት ውስጥ የምናስረክበው ነው የሚሆነው። በጣም ጥሩ። ስለዚህ እዚህኛው ሳይታችሁ ላይ መኖሪያ ቤት ብቻ ነው ወይስ ሱቆች ይኖራሉ? አጠቃላይ መኖሪያ ቤት ነው። ባለ 3 መኝታ ነው። ቅድም እንደነገርኩ ከ111 ካሬ እስከ 137 ትልቁ 6 የካሬ አማራጭ አለን። ትንሹና ትልቁ ይሄንን ይመስላል። 35% ቅናሽ ሲደረግ ባለ 3 መኝታ 7 ሚሊዮን 900 ሺህ ብር አፓርትመንት አለ ያልኩ ይሄ ነው። ቅድም የጠየቀኝ ዲስካውንቱ ሰምተህ 5.1 ያልከን ደግሞ ከአደባባይ ወደ አያት ፈረስ ቤት ወይ ደግሞ አዲሱ መንደር የሚባለው አለ G+15 5ኛ ህንፃ ላይ የደረሰ ነው። በጣም አሪፍ ሰው እዚህ ጋር
ምናልባት 111 ካሬ ዝቅተኛው ዋጋው ስንት ነው ከነ ዲስካውንቱ? ከነ ዲስካውንቱ 7,900,000 ብር ነው። ኦኬ ዝቅተኛው ማለት ዝቅተኛው ከፍተኛው 100% ለሚከፍሉ ነው። ከፍተኛው ከዲስካውንቱ በኋላ 9,700,000 ብር ነው ከፍተኛው። ኦኬ 10% ቅድመ ክፍያ ለሚከፍሉና 40% ቅድመ ክፍያ ለሚከፍሉ ደግሞ 20% ዲስካውንት እንደያመጣጣቸው እናስተናግዳለን ማለት ነው። በጣም ጥሩ። ስለዚህ ይሄ አንድ ፍሎር እና የቀረውን ስላቡን ጨምሮ በምን ያህል ጊዜ ነው የሚያልቀው ማለት ነው? በአንድ ዓመት ጊዜ ውስጥ ይረከባሉ። በጣም ጥሩ። እዚህ ጋር ያለው አሚኒቲ ወይ ደግሞ በህንጻው ላይ አሉ የምትላቸው መሰረታዊ አገልግሎቶች ምንድን ናቸው? መጀመሪያ ስትገባ ሎቢ ያለው የከርሰ ምድር ውሃና ኤሌክትሪክ መቆራረጥ እንዳይኖር ባክአፕ ጄኔሬተር አለ። ለዚህ ህንጻ ብቻ 2 አሳንሳር አለ ማለት ነው። 2 ደረጃ አለው። ቴራስ አለው። ከላይ ጋርቤጅ ሹት ቆሻሻ ማስወገጃ አለው ማለት ነው። ካለንበት ቦታ አንጻር እንግዲህ ለከተማ ቅርበቱ በጣም አሪፍ ነው። መሀል ከተማ ለመግባት እንግዲህ ብዙ አማራጮች መጠቀም ይችላል። እዛ ያለው መሀል መንገድ አለ። በዚህ በጣፉ ዙሮ መሄድ ይችላል። ሌላ ደግሞ ያው ለመኖሪያ ምቹ ነው፣ ነፋሻማ ነው። ፊት ለፊት አስፋልት አለ፣ ከጀርባም መንገድ አለ ማለት ነው። በሁለት መንገድ መሀል ላይ ነው ህንጻው ያለው። ትምህርት ተቋማት፣ ስመጥር የሆኑ ትምህርት ቤቶች እዚህ አካባቢ ነው ያለው። ስኩል ኦፍ ቱሞሮ አጠቃላይ ትምህርት ቤቶች፣ የሃይማኖት ተቋማቶች እዚህ ጋር ስላሉ ለኢንቨስትመንትና ለክራይ በጣም ተመራጭ ነው። እንደምታዩ ግሪን ኤሪያ አለ፣ ባንኮች አሉ፣ ሱፐር ማርኬቶች አሉ፣ የመንግስት ስራ ማስፈጸሚያ ጉዳዮች አሉ፣ ውልና ማስረጃ እንደዚህ እና ይሄ ስለሆነ በቃ ለኑሮ በጣም ተስማሚ ነው። ወንድማችን በጣም ጥሩ ጊዜ ነበረን። ያለምንም መከልከል ሙሉ መረጃ ልንጠይቅህ ችለናል። የጠየቅንህንም ያለምንም መከልከል መልሰህልናል። ምናልባት እኛ መጠየቅ ያልቻልነውን እኛ ያልደረስንበትን ቤተሰቦቻችን ደውለው አሊያም ደግሞ በአካል መጥተው መጠየቅ እንዲችሉ ስልክ ቁጥርህን ብትነግረን። በጣም ጥሩ። በአካል መምጣት የሚችሉ እንግዲህ ቢሮአችን መጥተው ደውለውልን፣ በአካል መገኘት የማይችሉ ደግሞ ወኪላቸውን መላክ ይችላሉ። ለበለጠ መረጃ ደግሞ በቴሌግራምና በዋትስአፕ ኮንታክት ማድረግ ይችላሉ። ዝርዝር መረጃውን እያንዳንዱ ነገር የምናሳያቸው ነው የሚሆነው። በጣም ጥሩ። ስልክ ቁጥራችሁን ደግሞ ንገረን። ስልካችንን ስክሪን ላይ እናስቀምጣለን። ቴሌግራም፣ ዋትስአፕ አካውንታችንም እናስቀምጣለን። በጣም ጥሩ። እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ግኝት በቴምር ፕሮፐርቲስ አድርገናል። ቴምር ፕሮፐርቲስ እንግዲህ በአሁኑ ሰዓት ለሽያጭ ያበቃቸው ቤቶች ምን አይነት እንደሆኑ፣ የት እንዳሉ፣ ዋጋቸውም ስንት እንደሆነ ከነካሬ አማራጫቸው ልንረዳ ችለናል። ይህንን መረጃ ለእናንተ አስቀምጠናል። ያስቀመጥነው መረጃ በቂ ሆኖ ካላገኛችሁ ስክሪን ላይ በምናስቀምጠው ስልክ ቁጥር ደውላችሁ ሙሉ መረጃ መውሰድ ትችላላችሁ። አሊያም ደግሞ በአካል መታችሁ ቢሮ ድረስም የምትፈልጉትን መረጃዎች መሰብሰብ ትችላላችሁ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ እያመሰገንን እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ሰብስክራይብ ብታደርጉ እውነተኛ መረጃን ከቦታው ታገኛላችሁ ማለት ነው። አብራችሁን ስለቆያችሁ በድጋሚ እናመሰግናለን።